ሰላም የቻናላችን ቤተሰቦች፣ በዚህ ቻናል አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎች ትምህርቶችን በኦንላይን እናስተምራለን። መማር የምትፈልጉ እዚህ ከታች ባስቀመጥላችሁ ስልክ በኢሞ፣ በዋትስአፕ፣ በቴሌግራም እንዲሁም በሌሎች ሶሻል ሚዲያዎች ይደውሉልን። የምትፈልጉትን ትምህርት በምትፈልጉት ሰዓት እናስተምራለን፣ እያስተማርን እንገኛለን። ሰላም የቻናላችን ቤተሰቦች እንዴት ናችሁ? በያላችሁበት ሰላማችሁ ይብዛ። ዛሬ እንግዲህ የእንግሊዘኛ ፊደሎችን በአማርኛ እንዴት ነው የሚነበቡት? ለምሳሌ እነዚህ እንግሊዘኞችን በመጠቀም ለማንበብ የከበደን አማርኛውን በማንበብ እንግሊዘኞችን በቀላሉ እንዴት እንረዳለን? ለጀማሪዎች የሚሆን ማለት ነው። እንግሊዘኛን እንግዲህ ኤቢሲዲን ፊደሎችን ከጨረሱ በኋላ በካፒታልን በስሞልም ከጨረሱ በኋላ እንዴት ነው እንግሊዘኛ ሁለት ሶስት እንዲሁ ብዙ ሆነው ሲመጡ በወርድ መልኩ ሲመጡ በቃል መልኩ ሲመጡ እንዴት ነው ብለው ቢያነቡ በቀላሉ ይረዷቸዋል የሚሉትን ዛሬ በአማርኛ እያንዳንዳቸው ምን ተብሎ እንደሚነበቡ በማየት እንዳለ ሁሎችንም በቀላሉ እንረዳለን። ከዛ በፊት ግን ለቻናላችን አዲስ ከሆናችሁ ላይክ፣ ሰብስክራይብ፣ ሼር በማድረግ ቤተሰቡ ነው። ምክንያቱም የምንለቃቸው አዳዲስ ቪዲዮ ቀጥታ ለእናንተ እንዲደርሷችሁ ማለት ነው። እንዲሁም በኦንላይን መማር የምትፈልጉ እዚህ ከታች ባስቀመጥላችሁ ስልክ በኢሞ፣ በዋትስአፕ፣ በቴሌግራም እንዲሁም በሌሎች የሶሻል ሚዲያዎች ደውሉልን። በሀገር ውጭም ያላችሁ በሀገር ውስጥም ያላችሁ እንዲሁም ህፃናትን ማስተማር የምትፈልጉትን ኮርስ በምትፈልጉት ሰዓት ስራችሁን እየሰራችሁ በአጭር ጊዜ መማርና መውሰድ ትችላላችሁ ማለት ነው። እያንዳንዳቸውን ስናይ ከመጀመሪያው ጀምረን እንግዲህ የመጀመሪያዎች ኬኢ እንደማን ይነበባል ስንል ከተብሎ ነው የሚነበበው። ይህንን እንግሊዘኛውን በአማርኛው እንዴት እንዳነበብ ነው ማለት ነው። ኬኢ ከ ይባላል። ቢኢ ማን ነው ስንል በ ይባላል። ቢኢ በ። እሺ ዲኢ እንደማን ነው? ደ። አናባቢ ናቸው። አሁን እዚህ ላይ ከ የሚለው ነው ኬኢ ላይ ኢ አናባቢ ነች። ቢኢ የሚለው ላይ ኢ አናባቢ ነች። እሺ ዲ የሚለው ኢ አናባቢ ነች። አናባቢዎች የምንላቸው እነዚህ ማን አሉ? ኢ፣ ኤ፣ ኦ፣ ዩ እና አይ የምንላቸው እነዚህ አምስቱ አሁን የጠራኋቸው አናባቢ ወይም ደግሞ እንድናነባቸው አንድን ቃል እንግሊዘኛ ወርድ እንድናነበው የሚረዱ አጋዥ ፊደላት ናቸው ማለት ነው። እነሱ በመጠቀም ነው ይሄኛው ማን ሆነ ማለት ነው? ከበደ ሆነ ማለት ነው። ከበደ ያ ማለት ኬኢ ከሆነ ቢኢ በሆነ ዲኢ ደግሞ ደ በአንድ ላይ ከበደ የሚል ቃል ሰጠን ማለት ነው። ወደዚህኛው ስንመጣ እሺ ደብሊው ኦ አሁን ኦ አናባቢ ስለሆነ ሁለቱም ፊደል እንወስደውና ወ እንለዋለን። ወ ተብሎ ይነበባል። አር ኢ አሁንም ኢ አናባቢ ስለሆነች ሁለቱ ፊደሉ ረ ይባላል። እሺ ዲኤ ኤ አናባቢ ነች። አሁንም ሁለቱ ፊደል ዳ ይባላል። ዳ ምን ሆነ ማለት ነው? ይሄኛው ወረዳ ወረዳ። ይሄ እንግሊዘኛውም ሲነበብ ምን ይሆናል? ወረዳ ወረዳ ብለን እናነበዋለን። መልካም። አሁን ኤ ማነች ስን አናባቢ ነች። ብቻዋን ነው የምትሆነው። አ ትባላለች። እንግዲህ ከፊደሎች ጋር ስትመጣ ኤ እንደ አ ነው የምትነበብ ብለን ከኋላ አይተነዋል። እሺ ቢኢ እንደማነች ስንል እንግዲህ በ ነው የሚባለው። ኤ አናባቢ ነች። አሁንም ቢኢ ኤ አናባቢ ነች። በ ሆነ። በአንድ ላይ ምን ሆነ? አበበ አበበ። ኤ እንደ አ ነች። ቢኢ እንደ በ ነው። ቢኢ እንደ በ ነው። አበበ ብለን በቀላሉ አነበብ ነው ማለት ነው። ሌላኛው ዜድ ኢ ማን ነው? ዘ ነው የሚባለው። ዜድ ኢ ኢ አናባቢ ነች። ኤም ኢ አናባቢ ነች። አሁንም መ ይባላል። ኤን አናባቢ የለውም ብቻውን ነው። ን ይባላል። ይሄ እንግሊዘኛው ሲነበብ ምን ሆነ ማለት ነው? ዘመን ብለን አነበዋለን። ዘመን። እሺ ኤች ኤ ማን ነው ስንል ኤ አናባቢ ነች። ሃ ነው የሚባለው። ኤል አይ ማን ተብሎ ይነበባል? አይ አናባቢ ነች። ሊ ይባላል። ኤም ኤ ኤ አናባቢ ነች። ማ። ቲ ደግሞ ብቻዋን አናባቢ የላትም። ት ሆነች። ምን ሆነ ይሄ ሲነበብ ማለት ነው? ሀ ሊ ማ ት ሃሊማት። ይሄኛው ሃሊማት ብለን አነበዋለን ማለት ነው። እሺ ኤስ ኢ ኢ አናባቢ ነች። ሰ አለው። ኤፍ ኢ ኢ አናባቢ ነች። ፈ አለው። አር አናባቢ የላትም። ር ትባላለች። በአንድ ላይ ምን ሆነ? ሳፈር ብለን እናነበዋለን ማለት ነው። መልካም። እሺ ኤም ኢ ማን ነው ስንል ሜ አለው። ፒኤ ማን ነው ስንል ኤ አናባቢ ነች። ታ ተብሎ ይነበባል። ኤል አናባቢ እናትም ል ትባላለች። ይሄ እንግሊዘኛው ሲነበብ ሜታል ብለን እናነበዋለን። መልካም። ኤ እንግዲህ አናባቢ ነች። ራሷ አ ተብላ ትቀመጣለች። ኤም ኢ ኢ አናባቢ ነች። መ ይባላል። ቲ ደግሞ
ት ትባላለች። ሶ ብንሆን በአንድ ላይ አመት 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 ብለን እናነባዋለን ማለት ነው። በጣም አሪፍ። ሌላኛው ኤስኢ እንግዲህ ማን ነው? ሁለቱ ፊደል ሰ ይባላል። ኤልኢ ኤ ነች አናባቢዋ፣ ላ አለው፣ ኤም አናባቢ የላትም፣ ም ትባላለች። ሶ ይሄ ሲነበብ እንግሊዘኛው ምን ሆነ ማለት ነው? በአማርኛ ሰላም 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 ብለን አነበብ ነው ማለት ነው። መልካም። ኤች ኤ አሁን ሁለቱ ናቸው ኤ አናባቢ ስለሆኑ ሁለቱን የምንወስደው ሀ እንላለን። ቪኢ ኤ አናባቢ ነች፣ ቭ እንላለን። ሶ ምን ሆነ ማለት ነው? ይሄ ሲነበብ ሃቭ 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 ብለን አነባዋለን ማለት ነው። እሺ ኬ አይ ማነች? አይ አናባቢ ነች። አሁንም ኪ ይባላል። ኤን አናባቢ የላትም፣ ን ይባላል። ጂ አናባቢ የለውም፣ ግ ይባላል። ሶ እንግሊዘኛው ሲነበብ ምን ሆነ? ኪንግ 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 ብለን እናነበዋለን ማለት ነው በቀላሉ። እሺ ጂኦ ፊደሎች ተመሳሳይ ፊደሎች ቢደረደሩም እንደ አንድ ነው ሁሌ የሚነበቡ ብለናል። ኦኦ ስለሆነ እንደ ሌላ እናነበው እንደ አንድ ነው የምናነበው። ይሄን ማለት ነው ጂኦ እንግዲህ ጎ ብሎ ወይም የምናነበው ጎ ወይም ደግሞ ጉ እንላለን። ይሄኛው ኦ ስለተደረበበት ማለት ነው እንጂ አንዳንድ ነው የሚነበቡት ማለት ነው ጊዜም። ዲ ደግሞ እንደማን ነች ማለት ነው? እንደ ድ ነች። ሶ ምን ሆነ ማለት ነው? ይሄኛው ሲነበብ ጉድ 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 ተብሎ ይነበባል ማለት ነው። እሺ ሲኤ ኤ አናባቢ ነች። ኬ እሺ ኬኢ ደግሞ ኢ አናባቢ ነች። ክ በአንድ ላይ ይሄ ምን ሆነ ማለት ነው ሲነበብ? ኬክ 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 ተብሎ ይነበባል ማለት ነው። እሺ ጂኦ ጎ ኤ እንግዲህ አ ነች። ኤል ደግሞ እንደ ል ነች። ሶ በአንድ ላይ ምን ሆነ ማለት ነው? ይሄኛው ሲነበብ ጎአል ጎል ጎል ብለን እናነባዋለን። ጎል። መልካም። ቲኦ እንደማን ነው? ብዙውን ጊዜ እንደ ቶ ነው የሚነበብ፣ ግን ደግሞ እቺ ኮንሶናንት ቫውል ኮንሶናንት በሚመጡበት ጊዜ ድምጻቸው የሚቀየሩበት ኮንዲሽን አለ። ድምጻቸው ቀየር ይላል ተወሰነ። ሶ ቶ የነበረችው ታ ትሆናለች። ታ ደብሊው እንደማነች? ው ነች። ኤን ብቻዋን አናባቢ የላትም፣ ን ነች። ሶ ይሄኛው ሲነበብ እንግሊዘኛው ማለት ነው ታውን 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 ተብሎ ይነበባል ማለት ነው። መልካም። ኤፍ አይ አይ አናባቢ ነች፣ ፊ ይባላል። ኤል አናባቢ የለውም፣ ል ኤም አናባቢ የለውም፣ ም በአንድ ላይ ምን ሆነ ማለት ነው? ፊ ል ም ፊልም ፊልም ተብሎ ይነበባል ማለት ነው። መልካም። ሌላኛው ዲኤ ማን ነው ስንል ዳ የምትባለው አናባቢዋ ኤ ነች። ዋይ ደግሞ አናባቢ የላትም፣ ይ ትባላለች። ሶ ምን ሆነ ማለት ነው? ይሄ ዳ ይ ዳይ ዳይ ተብሎ ይነበባል ማለት ነው። መልካም። እሺ ፒኤ ኤ አናባቢ ነች፣ ፓ ይባላል። ዋይ እንግዲህ አናባቢ የላትም፣ ይ ነች። ሶ ምን ሆነ ማለት ነው? ፓ ይ ፓይ ፓይ ብለን እናነባዋለን ማለት ነው። ሌላኛው ዲኦ ማን ነው ስንል ኦ አናባቢ ነው፣ አብረው ነው የሚነበቡት። ዶ ይባላል። ጂ ደግሞ አናባቢ የላትም፣ ግ ትባላለች። ሶ በአንድ ላይ ይሄ ሲነበብ ዶ ግ ዶግ ዶግ ይባላል ማለት ነው። እሺ ደብሊው ኤ ኤ አናባቢ ነች፣ አንድ ላይ ነው የሚነበቡት። ዋ ቲኢ አሁንም ኢ አናባቢ ነች። ተ አር ደግሞ አናባቢ የላትም፣ ር ስንለው በአንድ ላይ ምን ተብሎ ይነበባል? ዋ ተር ዋተር ዋተር ይባላል። መልካም። እሺ ኤም ማ ዋይ ደግሞ ይ በአንድ ላይ ምን ሆነ? ማ ይ ማይ ማይ ብለን እናነባዋለን። እሺ ደብሊው ኢ እንግዲህ ምን ተብሎ የነበበው አንድ ላይ ዊ ብለን እናነባቸው ዊ ብለን እናነባቸዋለን። እሺ እዚህ ጋር ስንመጣ ኤ እንደማነች? ብቻዋን ነው የምትሆነው፣ እንደ አ ትነበባለች። አርም አናባቢ የላትም፣ ር ትባላለች። ቲ አይ ግን አይ አናባቢ ነች፣ ቲ ይባላሉ። ኤስ አሁን ብቻዋን አናባቢ የላትም፣ ስ ቲም አሁንም አናባቢ የላትም፣ ት ሶ በአንድ ላይ ይሄ ሲነበብ እንግሊዘኛ አርቲስት አርቲስት ይሄኛውም አርቲስት ተብሎ ይነበባል። አርቲስት። መልካም። ፒኤ እንደማን ነው ስንል ኤ አናባቢ ነች፣ ፓ ተብሎ ይነበባል። አር ደግሞ አናባቢ የላትም፣ ር ኬም አናባቢ የላትም፣ ክ በአንድ ላይ ምን ሆነ? ፓርክ ፓርክ
ፓርክ ተብሎ ይነበባል ማለት ነው። በጣም አሪፍ። ሌላኛው ኦ እንደማን ነው ስንል ኦ፣ ኬ ደግሞ እንደማን ነው? ኬ አንድ ላይ ኦ ኬ ኦኬ ኦኬ ብለን እናነበዋለን። እሺ ፒኦ እንደማን ነው? ፖ ነው። ፖ ኤል ደግሞ ብቻውን ል ባለ ምን ሆነ ማለት ነው? ፖ ል ፖል ፖል ብለን እናነበዋለን። እሺ ኤስ እንደማነች? እስ የሚለውን ይወስዳል። እሺ ኬ አይስ ኪ ይላል። ኪ ተብሎ ይነበባል። ኤል ኤል እንግዲህ ቢደራረቡ እንዳንድ ስለሚነበቡ ል ይባላሉ። ሶ በአንድ ላይ ምን ሆነ ማለት ነው ሲነበብ እስኬል ስኪል 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 ተብሎ ይነበባል ማለት ነው። መልካም አር ኢ ኢ አናባቢ ነች። ረ ኤስ አናባቢ የላትም። ስ ቲ አናባቢ የላትም። ት ሶ ምን ሆነ ይሄ? ረ ስ ት ረስት ረስት ተብሎ ይነበባል። ጂኦ ምንድነው? በአንድ ላይ ጎ ነው የሚባለው። አጠቃላይ ይሄ ኦ አናባቢ ነው። ጎ ተብሎ ነው የሚነበብ። እሺ ወደዚህኛው ስንመጣ ዋይ ኢ ኢ አናባቢ ነች። የ ይባላል። ኤል ኤል ኦ እንደ አንድ ኤል ነው ሁለቱን ቢደራረቡ የምናያቸው። ኤል ኦ ሎ ይባላል። ደብሊው አናባቢ የለውም። ው ይባላል። ሶ ይሄ ሲነበብ የ ሎ ው የሎ የሎ ብለን እናነባዋለን። ይሄኛውስ ኤች ኦ ኦ አናባቢ ነች። ሆ እንላለን። ኤም ኢ ም ሶ በአንድ ላይ ምን ሆነ ማለት ነው ሲነበብ ሆ ም ሆም ሆም እንላለን ማለት ነው። መልካም ኤም ዩ እንግዲህ እዚህ ላይ ሙ ነው አይደል ብዙውን ጊዜ የሚነበበው፣ ግን ደግሞ ኤም ዩ እቺኛው ኤም ኮንሶናንት እቺ ዩ ቫውል እቺኛው ኤስ ኮንሶናንት ሲሆኑ የተወሰነ ድምጻቸው ቀየር ይላል ብለናል። ሙ የነበረው ምን ይሆናል? መ ሆነ። መ ኤስ ብቻዋን ስ ቲ ብቻዋን ት ነች አናባቢ ሳይኖራቸው ማለት ነው። በአንድ ላይ ይሄኛው ሲነበብ መስት 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 ተብሎ ይነበባል ማለት ነው። በዚህ መሰረት በቀላሉ እያንዳንዳቸውን በአናባቢያቸውን መሰረት በማድረግ ሙሉዎችን በቀላሉ መረዳት ማንበብ እንችላለን ማለት ነው።